የናስሩዲንን ዝና የሰሙ የአንድ መንደር ነዋሪዎች በአንድ በተወሰነ ቀን ሰፈራቸው መጥቶ ንግግር እንዲያደርግላቸው መልእክተኛ ልከው ይጋብዙታል። ናስሩዲንም ግብዣውን ይቀበላል። በቀነ ቀጠሮው የመንደሩ ሰዎች በሙሉ የስብሰባ አዳራሻቸውን ሞልተው ንግግር የሚያደርግላቸው እንግዳ በመምጣት ሲጠባበቁ ናስሩዲን ልክ በሰዓቱ ከተፍ ይላል። እንግዳውን የማስተዋወቁ ስነስርዓት እንደተፈጸመ ናስሩዲን የመናገሪያው መድረክ ላይ ይወጣና የተሰበሰበውን ሕዝብ ትኩር ብሎ እየተመለከተ የተከበራችሁ አድማጮች፣ በዛሬው ዕለት ንግግር የማደርግላችሁ ስለምን ጉዳይ እንደሆነ ታውቃላችሁ? ሲል ይጠይቃቸዋል። ኧረ አናውቅም በሚል አብዛኛው ተሰብሳቢ ይመልሳል። ታዲያ ካላወቃችሁ ለምን ታለፉኛላችሁ? እናንተን የመሰለ አላዋቂ እንዴት ማስተማር ይቻላል? በማለት በቁጣ ከመድረኩ ወርዶ ወደ ቤቱ ይሄዳል። መንደርተኞቹ በነገሩ ግራ በመጋባት እስቲ አንድ ጊዜ ደግሞ ጠርተን እንየው በማለት መልእክተኛ ልከው በሚቀጥለው ሳምንት መጥቶ ንግግር እንዲያደርግላቸው ይጋብዙታል። ናስሩዲን ግብዣውን ይቀበልና በተባለው ቀን ከስብሰባው አዳራሽ በጊዜ ይደርሳል። አሁን ደግሞ ምን ይናገር ይሆን እያለ አዳራሹን ሞልቶ ሰብስቦ የሚጠብቀው መንደርተኛ ትኩር ብሎ እየተመለከተ የተከበራችሁ አድማጮች፣ በዛሬው ዕለት ንግግር የማደርግላችሁ ስለምን ጉዳይ እንደሆነ ታውቃላችሁ? በማለት ያለፈውን ሳምንት ጥያቄ ቃል በቃል ይደግምላቸዋል። በስብሰባው የተገኙት የመንደሩ ነዋሪዎች በአንድ ድምፅ አዎን እናውቃለን ሲሉ ይመልሱለታል። መልካም እኔ ልነግራችሁ ያሰብኩትን ጉዳይ ካወቃችሁ ንግግሬን በመስማት አላደክማችሁም። ስለዚህ ወደ መጣችሁበት መሄድ ትችላላችሁ ብሏቸው ወደ ቤቱ ይመለሳል። የናስረዲን ሁኔታ የመንደሩ ነዋሪዎች በጣም ግራ አጋባቸው። በጉዳዩ ከተመካከሩ በኋላ እስቲ እናስጨርሰው በማለት በሚቀጥለው ሳምንት ለሶስተኛ ጊዜ መጥቶ ንግግር እንዲያደርግላቸው መልእክተኛ ይልኩበታል። ናስሩዲንም ጥሪውን ይቀበላል። ናስሩዲን በቀጠሮው ቀን ከተፍ ይላል። መንደርተኛውም በነቂስ ወጥቶ አዳራሹን ከአፍ እስከ ገደፉ ሞልቶ ይጠብቀዋል። ናስሩዲን መድረክ ላይ ይወጣና ምንም ሀተታ ሳያበዛ ታውቃላችሁ አታውቁም ይላል። በተሰበሰበው ሕዝብ ላይ እያፈጠጠ ግማሾቻችን እናውቃለን፣ ግማሾቻችን ደግሞ አናውቅም በሚል መልስ ይሰጡታል። በጣም ጥሩ አለ ናስሩዲን፣ እጅግ በጣም ጥሩ። እንዲህ ከሆነ የምታውቁ የማያውቁትን አስተምሩ፣ የማታውቁ ደግሞ ከሚያውቁት ተማሩ በማለት ከመድረኩ ወርዶ ወደ ቤቱ ተመለሰ። አንድ ቀን ናስሩዲን አህያው ጨው ጥርቅም አድርጎ ጭኖ ገበያ ወጣ። በመንገዱ ላይ የነበረው ወንዝ ሞላ ብሎ ስላጋጠመው ሰፋ ያለ መልካ ፈልጎ አህያውን እየጎተተ ለመሻገር ወንዝ ውስጥ ገባ። ወንዙ መሃል እንደደረሰ አህያውዬ እግሮቹን ወንዙ ውስጥ ተክሎ አልነቃነቅም አለ። ናስሩዲን በመናደድ በያዘው ሽመል አህያውን ያርተው ጀመር። አህያው ዱላ ሲበዛበት እየወደቀና እየተነሳ ወንዙን ተሻገሩ። ጨው ወንዝ ውስጥ ማምቶ በመገባደዱ አህያው ሸክሙ ስለቀለለው መንገዱን በፍጥነት ማቀላጠፉን ተያያዘው። በሌላ ጊዜ ናስሩዲን ያንኑ አህያ ጭኖ ገበያ ሲወጣ ከወንዙ ደረሰ። ናስሩዲን አህያውን እየጎተተ ወንዝ ውስጥ ገባ። መሃል እንደደረሱ አህያው አሁንም ግትር ብሎ በመቆም ጭነቱን ወራጅ ውሃ ያስመታ ጀመር። በዚህን ጊዜ ናስሩዲን አህያውን አልመታውም። ለጥቂት ጊዜ አጠገቡ ዝም ብሎ ከቆመ በኋላ መሳቢያውን ገመድ ጎተት አደረገው። አህያውም እንደምንም ብሎ ወንዙን ተሻገረ። መንገዳቸውን ሊጀምሩ ሲሉ ከጭነቱ ክብደት የተነሳ የአህያው ወገብ ተለምጦ መሬት ሊነካ ደረሰ። ናስሩዲንም አህያውን የኛ ብልጥ ወንዝ አቋርጠ ባለፍ ቁጥር እንደለመድከው የጭነት ክብደት የሚቃለልልህ መስሎ ነበር። ዛሬ ጨው ሳይሆን ጥጥ ነው የጫንከው አለው ይባላል። ናስሩዲን ለብዙ ዘመናት አህዮች እየያዘ ከፋርስ ወደ ግሪክ ሀገር ይመላለስ ነበር።
አህዮቹን ድርቆሽ ጭኖ የግሪክ ሀገር ኬላ ጠባቂዎች ዘንድ ሲቀርብ ጠባቂዎቹ ድርቆሹንም እሱንም በሚገባ ሲፈትሹ ምንም የሚቀረጥ ዕቃ ስለማያገኙበት እንዲያልፍ ይፈቅዱለታል። አንድ ቀን ናስሩዲን ተፈትሾ ካበቃ በኋላ ከኬላ ጠባቂዎቹ አንዱ ለመሆኑ አንተ በምን ስራ ነው አገራችን እንዲህ የምትመላለሰው? በማለት ጥያቄ ያቀርብለታል። ናስሩዲንም ምንም ሳያመነታ ኮንትሮባንድ እነግዳለሁ ብሎ ይመልሳል። ኬላ ጠባቂው የናስሩዲንን መልስ በቀልድ መልክ ይመለከተውና ዝም ይለዋል። ብዙ ዓመታት ካለፈ በኋላ የግሪክ ኬላ ጠባቂዎች አለቃ ናስሩዲን ግብፅ ሀገር ከታወቁ ሀብታሞች ጋር ሲዝናና ያገኘዋል። አብረው ሲጨዋወቱ ከቆዩ በኋላ የግሪኩ ኬላ ጠባቂዎች አለቃ ናስሩዲን እንዲህ ሲል ይጠይቀዋል። ወዳጄ ናስሩዲን፣ እስቲ አንድ ነገር ልጠይቅህ። መቼም አሁን ያለው የግሪክ መንግስት በማያዝበት ሀገር በመሆኑ እውነቱን ሳትደብቅ እንደምትነግረኝ አምናለሁ። እንደማይህ በቂ ሀብት ያለው ሰው ትመስላለህ። ያኔ አገራችን ስትገባና ስትወጣ የኮንትሮባንድ ዕቃ እናገኝብህና እንይዝሃለን በማለት ጥረት አድርገን አልተሳካልንም። ለመሆኑ አገራችንን እየያዝክ ትገባ የነበረው የኮንትሮባንድ ዕቃ ምን ነበር? ናስሩዲን ከት ብሎ እየሳቀ መቼም ያለፈው አልፏል። እኔም የተቻለኝ ጌታ ለመሆን ስለበቃውና ወደዚያ ስፍራ ስለማልመለስበት ስትሬም ብገልጽልህ ምንም አይደለም። ይኸውልህ ያኔ አገራችሁ ይዤ ገባ የነበረው የኮንትሮባንድ ዕቃ አህዮችን ነበር። ናስሩዲን አንድ የደለበ ሙክት ነበረው። ወዳጅ ዘመዶቹና ጎረቤቶቹ እባክህን ይህን ሙክት ረድና አንድ ቀን እንበሽበሽበት እያሉ ቢወተውቱትም ናስሩዲን አልበገር ብሎ አስቸገረ። ሙክቱን ለመብላት የቋመጡት የናስሩዲን ወዳጆችና ጎረቤቶች የተስማሙበትን መላ ይዘው አንድ ቀን ወደ ናስሩዲን በመቅረብ ይኸውልህ ናስሩዲን፣ ከ3 ቀን በኋላ የዓለም ፍጻሜ ሊሆን ነው። ሌላው ነገር ሁሉ ይቅር፣ ግድ የለም። ይህንን ሙክትን ለመብላት እንደተመኘን ግን እንዴት እንቅር ይሉታል። ናስሩዲንም በነገሩ በመስማማት ለዓለም ፍጻሜ ዋዜማ ሙክቱን አርዶ ድል ያለ ድግስ እንደሚያበላቸውና ታዳሚዎች በሙሉ እሱ ቤት እንዲያድሩ ተስማምተው ይለያያሉ። የዓለም ፍጻሜ ይሆናል በተባለበት ዋዜማ ምሽት ምግቡም መጠጡም እንደ ልብ ተዘጋጅቶ እንግዶቹም እስኪበቃቸው ድረስ በልተው ጠጥተው ካበቁ በኋላ ሁሉም የላይ መደረቢያ ልብሶቻቸውን እያወላለቁ ባገኙበት ፍንግል አሉ። ናስሩዲንም እንግዶቹ አውልቀው ያስቀመጡትን ልብሶች በሙሉ ሰብስቦ አንድ ቦታ በመከመር በጧፍ ያቀጣጥልና የሚንበገበገውን እሳት ሲሞቅ ያድራል። ሰዎቹም እንቅልፋቸው ሲነቁ ልብሶቻቸው ለእሳት ተዳርገው በማግኘታቸው ጩኸትና ውካታ በመፍጠር ናስሩዲንን ያዋክቡታል። ናስሩዲንም በእርጋታ ወዳጆቼ፣ እንዲህ አድርጎ በመጮህና ያዙ ይልቀቁኝ በማለት ስርዓት ማጣት ደግ አይደለም። እስቲ ነገሩን በእርጋታ ተመልከቱት። እናንተው እንደነገራችሁኝ ከጥቂት ሰዓታት በኋላ የዓለም ፍጻሜ ይሆናል። ከዚያ ማቄን ጨርቄን ማለት አይኖርም። የዓለምን ፍጻሜ ዋዜማ ድል ባለው ድግስ ማክበራችሁ ረሳችሁት እንዴ? አላቸው ፈገግ እያለ። ናስሩዲን አልፎ አልፎ አቅራቢያው የሚገኘውን ሐይቅ በጀልባው ሰዎችን እያሻገረ ገቢ ያገኝ ነበር። አንድ ቀን አንድ መምህር የናስሩዲንን ጀልባ ተከራይቶ ጉዞ እንደጀመሩ ዛሬ ማዕበል ይነሳ ይሆን ሲል ናስሩዲንን ጠየቀው። እኔ አላውቅም ምንም በማለት ናስሩዲን መለሰ። መምህሩ ግራ በመጋባት ለመሆኑ ሰዋሰው የሚባል ነገር ተምረህ ታውቃለህ ሲል ጠየቀው። ስሙንም ዛሬ ገና መስማቴ ነው መለሰ ናስሩዲን። መምህሩም እንግዲያውስ ኖርኩኝ አትበል አለው። ናስሩዲንም ለመምህሩ ምንም መልስ ሳይሰጥ ጉዟቸውን ቀጠሉ። ከጥቂት ጊዜ በኋላ ሐይቁን ነፋስ ያዋክበው ጀመር። ውሃውም ግራና ቀኝ እየተከለበሰ ጀልባዋ ውስጥ መግባት ያዘ። ናስሩዲንም ወደ መምህሩ ጠጋ ብሎ ለመሆኑ ውሃ ዋና የሚባል ነገር ተምረህ ታውቃለህ አለው። ኧረ የለም ተምሬም አላውቅም ሲል መለሰ መምህሩ። ናስሩዲንም በፈገግታ እንግዲያውስ ኖርኩኝ አትበል፣ ጀርባዋ መስጠሟ ነው አለው ይባላል። ድር በምድር